እኛ ተጠርተን ስለገባንበት ህብረት ቅዱስ መጽሐፍ ሲናገር በወንጌል በኩል ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራቸው እግዚአብሔር የታመነ ነው ብሎ ይናገራል። ስለዚህ እኛ የገባነው ወደዚህ ከዘላለም ወደ ነበረ በወንጌል በኩል ወዳገኘነው ህብረት ነው። ይህ ህብረትን ደግሞ ሲገልጽልን ወደ ክርስቶስ አካል መጨመር ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ በመንፈስም ደግሞ በመጠመቅ ወደ ክርስቶስ አካል እንደገባን ይነግረናል። በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ብሎ ይናገራል። ታዲያ ወገኖች ሆይኛ ያለንበት ህብረት በጣም ግሩም የሆነ ህብረት ነው። ይህንን ህብረት እኛ እንድንጠብቀው ታዘናል። የመሰረትነው ህብረት አይደለም። እኛ ተሰብስበን የተነጋገርንበት ህብረት አይደለም። ግን መጽሐፉ ምን ይለናል? ከዘላለም የነበረ ህብረት ነውና በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ ኤፌሶን ምዕራፍ 4 ቁጥር 3 ላይ ይናገረናል። ትንሽ እስቲ ስለ ህብረታችን ሐሳብ እናንሳ። ህብረታችን አንደኛ በክርስቶስ ያገኘነው የእምነት አንድነት ነው ብለን ልንገልጠው እንችላለን። በቲቶ 1:4 ላይ ምን የሚል ቃል አለ? በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ብሎ ይናገራል። አስተዋላችሁ? በሃይማኖት ህብረት ብሎ ይጠራዋል። ደግሞ ፊልሞና ላይ ሲያነሳ ምን ይለዋል? የእምነት ህብረት ብሎ ይጠቅሰዋል። አያችሁ? የእምነት ህብረት ተብሎ ይጠራል። ፊልጵስዩስ ምዕራፍ 2 ላይ ደግሞ የመንፈስ ህብረት ቢሆን ብሎ ቃል ይናገራል። ታዲያ የኛ ህብረት ምንድነው ስንል በክርስቶስ ያገኘነው በእምነት የሆነ አንድነት እንደሆነ እናስተውላለን ማለት ነው። ሁለተኛው ህብረታችን የጸጋ በረከትን አብረን የምንከፋልበት ስፍራ መሆኑ ሊስተዋል ይገባል። እርግጥ ነው እግዚአብሔር ብዙ ጸጋዎችን በቤተክርስቲያን ውስጥ አኑሯል። ዓላማውም ደግሞ እንደተቀጠቀሰልን ቤተክርስቲያንን ለማነጽ ነው። ስለዚህ ሁላችንም ኤፌሶን ምዕራፍ 4 ቁጥር 13 አካባቢ እንደሚናገረው የእግዚአብሔርን ልጅ በማወቅ ወደ አንድነት ፍጹም ሰው ወደ መሆን እንድናድግ ተጠቅሷል። ስለዚህ ህብረታችን ምንድነው ስንል በጸጋ የሆነ አብሮ ህብረትን ውስጥ ያለውን የእግዚአብሔርን ጸጋ መካፈል ነው የሚል ሐሳብ እናገኛለን። ታዲያ እግዚአብሔርን ጸጋ ለመካፈል ምን ማድረግ ይኖርብናል? ለምሳሌ ያህል አብረን መሰብሰብ፣ አብረን መጸለይ፣ አብረን በጋላ ቃሉን መማር፣ አብረን በጋራ ማዕድን መካፈል፣ እነዚህ ሁሉ የህብረት መገለጫና የእግዚአብሔር ጸጋ በህብረት ውስጥ ያለውን ህይወት መካፈያ መንገዶች ናቸው። ህብረታችንን ስናስብ ሌላ የምናነሳው ነጥብ የምንደጋገፍበትና የምንረዳዳበት ስፍራ መሆኑ ሊስተዋል ይገባል። በተለይ ይሄንን ስንል የእግዚአብሔርን ፍቅር የምናሳይበት ትልቅ ቦታ መሆኑ ሊሰመርበት ይገባል። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ ዮሐንስ እንዲህ ብሎ ጽፏል። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። ንጽጽሩን ተመለከታችሁ? እርሱ ስለኛ ነፍሱን አሳልፎ ሰጥቷል ነው እያለን ያለን። ታዲያ በዚህ ፍቅርን አውቀናል። እንኪያ ምን ይሁን? እኛም ደግሞ ልክ እርሱ የእግዚአብሔርን ፍቅር ህይወቱን በመስጠት እንዳሳየ ሁሉ እኛም ለወንድሞቻችን ነፍሳችንን አሳልፈን እንስጥ ይለናል። ግን እንደ ኢየሱስ ክርስቶስ በእንጨት ላይ በመሞት ነውን ያንን የምናሳየው? ያማ ለየት ያለ እግዚአብሔር ጸጋ የሚጠይቅ ነው። ለሁላችን ግን እንደ አቅማችን እርሱ ፍጥረታችንን ያውቃልና የእግዚአብሔርን ፍቅር ማሳያ ወይም ነፍስን መስጠት የሚባለው መንገድ ቀርጾልናል። ቁጥር 17 ምን ይላል? የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ይላል። አያችሁ? የእግዚአብሔርን ፍቅር በኢየሱስ ያየነው ነፍሱን በመስጠት ነው። በእኛ ዘንድ ግን የእግዚአብሔርን ፍቅር እየተመለከትነው እግዚአብሔርን ፍቅር በእኛ ዘንድ የምናሳይበት መንገድ ቢኖር ምንድነው ካልን ለወንድሞቻችን እግዚአብሔር ከሰጠን ላይ በማካፈል ነው ማለት ነው። ስለዚህ የኛ ህብረት ብዙ መገለጫ መንገዶች አሉት። የመጀመሪያቱንም ቤተክርስቲያን ተሞክሮ ከዚያ አኳያ ብናነሳ በሐዋርያት ሥራ ምዕራፍ 2 ከቁጥር 44 እስከ 47 ድረስ ምን ያደርጉ እንደነበረ ተጠቅሶልናል። ለምሳሌ ያህል ያመኑት ሁሉ
አብረው ነበሩ የሚል ቃል አለ። መሬታቸውን ወይም ደግሞ ጥሪታቸውን እየሸጡ ያላቸውን ሁሉ በአንድነት አደረጉ። ከዚያስ ምን ይላል? ለእያንዳንዱ ደግሞ እንደሚያስፈልገው ያካፍሉ ነበር የሚል ቃል እናገኛለን። ኦሆ ለካ በእኛ በቅዱሳን መካከል ያለውን ህብረት ተሞክሮን ስናይ በቀደመች ቤተክርስቲያን ላይ ገንዘባቸውን ሁሉ በአንድነት ነበረ ብሎ ድጋሚ ምዕራፍ 4 ቁጥር 32 ላይ ያነሳልናል። ከዚህ የተነሳ በመካከላቸው እንኳ አንድ ችግረኛ አልነበረም ይለናል። ለሚበሉት ለሚለብሱት በሚያስፈልገው ነገር ሁሉ የእግዚአብሔር እርዳታ በመካከላቸው ተንሰራፍቶ እናገኘዋለን። በአንድ ወቅት በኢየሩሳሌም በነቢይነት ያገለግል የነበረው አጋቦስ ወደ አንጾኪያ ጉባኤ በወረደ ጊዜ በዓለም ሁሉ ራብ ሊሆን በመንፈስ አመለከተ። ስለዚህ ቤተክርስቲያን ያ ራብ ሲፈጸምና ሲከሰት በሌላ ስፍራ ያሉ ቅዱሳኖች በኢየሩሳሌም ላሉ ድሆች እንደየአቅማቸው አዋተው ላኩ ይለናል። ታዲያ በቅዱሳን ህብረት መካከል በመጀመሪያቱ ቤተክርስቲያን ምሳሌነት እንደምንረዳው ያላቸውን ሁሉ እንዴት እንደሚረዳዱና ደግሞም የሚመጣውን ፈተና እንዴት እንደሚያልፉት ስናይ ህብረት የሚባለው ነገር በእነሱ ህይወት ውስጥ ጎልቶ ተግባራዊ ሆኖ እናገኘዋለን። እና እንግዲህ ስለ ህብረት ስናነሳ አንድ ክፍል መጥቀስ የግድ ይመስለኛል። መዝሙረ ዳዊት 133 ከቁጥር 1 እስከ 3 ድረስ በህብረት ውስጥ ስለመሆን ስላለው በረከት ያነሳልናል። እዚያ ቦታ ላይ ምን የሚል ሐሳብ እናገኛለን? እነሆ ወንድሞች በህብረት ቢቀመጡ የሚል ቃል እናገኛለን። ለካ እነሆ የሚለውን ቃል ስናይ እዚያው ስፍራው ላይ ሆኖ ዳዊት የተቀበለው ዝማሬ መሆኑን ያስታውሰናል። እርግጥ ነው እንግዲህ አይሁዳውያኖች በአመት ውስጥ የተለያዩ በዓላትን ያከብራሉ። ምናልባት በአንደኛው በዓል ላይ ሆነው ደግሞ በተሰባሰቡበት ሁኔታ ዳዊት በዛ ህብረት ላይ እንደ ንጉስነቱ ተቀምጦ የፕሮግራሙ ታዳሚ ነውና ሲመለከት እነሆ የሚል ቃል ጀመረ። አያችሁ ወንድሞች በህብረት ሲቀመጡ እንዴት ያማረ እንደሆነ እንዴት መልካም እንደሆነ በዚያ ህብረት ውስጥ የእስራኤልን ህብረት በመቅደሱ ዙሪያ ያለውን አጠቃላይ አገልግሎት እያየ በጣም ልቡ ተነካ። ስለዚህ ህብረትን ሲገልጠው በዝማሬ ውስጥ ሁለት ቃላት ይጠቀማል። በምሳሌነቱ ምን ይላል? ሽቱ ነው ይለናል። ሁለተኛው ደግሞ ጠል ነው ብሎ ያነሳልናል። ትንሽ ከፈታ አድርገን ለማየት እንሞክር። ሽቱ ነው የሚለውን ስናነሳ በዘጸአት ምዕራፍ 30 ላይ ቅዱስ የሆነው ቅባት ዘይት ያ ሽቱ እንዴት እንደሚዘጋጅ ትእዛዝ ተሰጥቷቸዋል። በዚህ የተቀደሰው ቅባት ዘይት የመገናኛው ድንኳን ዕቃዎቹና ካህናቱ ይቀቡ እንደነበረ እናነባለን። ታዲያ የተቀባው አሮንን እያስታወሰ በዝማሬው ውስጥ በአሮን ራስ ላይ እንደፈሰሰው ዘይት በጢሙ በልብሱ መደረበ ላይ እንደወረደው ሽቱ ነው ብሎ ያነሳል። የሚገርም ነገር ነው። ታዲያ በአሮን በሊቀ ካህኑ ላይ የወረደው ይህ የተቀባበት ክህነትን ያገኘበት የተሾመበት ይሄ ቅዱስ ቅባትና ይሄ ሽቱ ማንም ሰው በቤቱ እንዲያዘጋጀው አልተፈለገም። እግዚአብሔር በህብረት ውስጥ የራሱን ጠረን አድርጓል፣ የራሱን መገኘት አድርጓል። ይሄ ደግሞ ማንም በሌላ ቦታ በራሱ ላይ ያሰራው በራሱ ላይ ያመጣው የሚችል ነገር እንዳልሆነ እንረዳለን። እና ህብረትን ሲያየው እግዚአብሔር እስራኤል እንዲህ ተሰብሰብልኝ ሲል እግዚአብሔር እንዴት ያማረ ነው ብሎ የተቀባውን ሊቀ ካህን ነበር ሲያስብ የነበረው። እውነት ነው። ጥላ የነበረለት ሊቀ ካህን አሮን አማናዊው ኢየሱስ ክርስቶስ እኛ በስሙ ስንሰበሰብ በመሃላችን እንደሚገኝ በዜማ እግዚአብሔር እንዴት እንደሚያመሰግነው ዕብራውያን ምዕራፍ 2 ላይ ማንበብ እንችላለን። ለካ የኛ የቅዱሳኖች ህብረት በጣም ልዩ የሚያደርገው ሊቀ ካህናችን ኢየሱስ ክርስቶስ አማናዊው አሮናችን የሚገኝበት ህብረት መሆኑ ነው። የእርሱ መገኘት የኛን ህብረት ውብ ያደርገዋል፣ ተቀባይነት እንዲያገኝ ያደርገዋልና አንዱ ህብረትን የገለጠበት ቃል አሮን የተቀባበትን ሽቱ በማንሳት ነው። የእግዚአብሔር ጠረን የእግዚአብሔር ውበት በልጁ በኢየሱስ ክርስቶስ በሊቀ ካህኑ አማካኝነት ሲታይ አምልኳችንን ሲያሳርግልን ሲመለከት ይህንን ባድናቆት ዳዊት በጥላነት መንፈስ ውስጥ በትንቢት መንፈስ ውስጥ ሆኖ ይህንን ሊዘምር ችሏል። ሁለተኛው ዳዊት የተጠቀመው ቃል ጠልን የሚል ቃል ነው።
ይህንን ጠል ሲያነሳ በአርሞኒየም ተራራ እንደሚወርድ ጠል ነው ብሎ ደግሞ ጠቅሷል። አዎ የአርሞኒየም ተራራን ስንወስደው በጣም ከፍ ያለ ተራራ ነው። ምናልባት ከ2700 ሜትር በላይ ከፍ ያለ ተራራ ነው። ይሄ የአርሞኒየም ተራራ በሶሪያና በሊባኖስ ድንበር ላይ የሚገኝ ተራራ ነው። ይሄ በጣም ግዙፍ የሆነ ተራራ ሁሌም ካናቱ ላይ በረዶ የማይጠፋበት ተራራ ነው። ከዚህ ተራራ ላይ ወደታች ወዳሉት መንደሮች ጠሉ በረዶው እየቀለጠ እንዴት እንደሚፈስ ሲያነሳ ይሄ ጠል ይወርዳል ብሎ ተናግሯል። ደሞም የሚገርመው በአቅራቢያው ያሉ የዮርዳኖስ ወንዝ ቢሆን አሊያም የገሊላ ባህር ውሃን የሚያገኘው ከዚህ ተራራ በሚፈሰው ጠል ነው። የእግዚአብሔር በረከት በማይቋረጥ መልኩ ከዚህ ተራራ ላይ ወደ ዝቅተኛ ቦታ ይፈሳል። በእግዚአብሔር ህብረት በእግዚአብሔር ኬብሮን ውስጥ ወንድሞች በህብረት ሲቀመጡ በስሙ ሲሰበሰቡ በሊቀ ካህኑ መገኘት ድባብ ውስጥ ወገኖቼ ሆይ ሰማያዊው ጠል ባልተቋረጠ ሁኔታ ወደዚህ ህብረት ውስጥ ይፈሳል። ሌላው የሚያስገርመን ነገር ጠሉ የሚፈሳው አንዱ የተጠቀሰልን ዳዊት በዝማሬ ውስጥ ያነሳው በጽዮን ተራሮች ላይ እንደሚወርድ እንደ አርሞኒየም ጠል ነው ያለ። ለካ የጽዮን ተራሮች ደግሞ በኢየሩሳሌም ዙሪያ የምናገኛቸው ናቸው። ምናልባት ከ200 ኪሎ ሜትር በላይ ርቀት ካለው ተራራ እንዴት ነው ጠሉ ወደዛ ሊመጣና ሊፈስ የቻለው? ለካ አንድ ነገር እናስተውላለን። በአርሞኒየም ተራራ አካባቢ በዚያ ደመና የተሸከመ ውሃን የተሸከመው ደመና በንፋስ እየተገፋ ወደ ጽዮን ተራሮች ይመጣል። ጽዮን ተራሮች ኢየሩሳሌም ዙሪያ ሲደርስ በዚያ ዝናቡን ይለቀዋል። ህብረታችን እንዲሁ ነው እያለ ነው ዳዊት። ለካ ሰማያዊው በረከት ከሰማይ የሆነው በረከት በንፋሱ በመንፈስ ቅዱስ እየተገፋ በቅዱሳን ህብረት መካከል የእግዚአብሔር በረከት በዚያ ይፈሳል። ይሄንን በዝማሬው ሲያነሳ ምን ብሎ ተናግሯል? በዚያ እግዚአብሔር ህይወቱንም በረከቱንም እስከ ለዘላለም አዟል ይላል። አያችሁ እኛ የተጠራ ነው ደስታችሁ ፍጹም እንዲሆን ይሄን እነግራችኋለሁና ለዮሐንስ ወደ አባትና ወደ ልጁ ህብረት ገብተናል። ያ ህብረት ማለት በእነርሱ መካከል ያለውን ደስታ መካፈል ነው፣ ህይወትን መካፈል ነው። ለካ እኛም ያልገባንበት ህብረት ይሄ ነው። በህብረት ስንተጋ አንዱ የምናገኘው በረከት የክርስቶስን ህይወት መካፈል ነው። ህይወት እንዲሆን መጥቷል። ህይወቱ እንዲበዛ ይፈልጋል ወገኖቼ ሆይ። ስለዚህ አንዱ በህብረት መትጋት የሚያስፈልገን ያ ህይወት በእኛ እንዲበዛና እንዲወጣ ስለሚረዳን ነው ማለት ነው። ታዲያ ህብረታችን ተጠብቆ የእግዚአብሔር በረከት ሳይቋረጥ መቀጠል ካለበት አንዱ ማስተዋል የሚገባን በህብረት ስንተጋ ከዓለማዊያነት ህብረት መለየት በጣም አስፈላጊ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ምንም መጋጠም እንደሌለን ያነሳል። ብርሃን ከጨለማ ጋራ ቢሆን ክርስቶስ ከበልዖር ጋራ ቢሆን ስለዚህ ምንም መጋጠም በሌለበት ሁኔታ ላይ እኛም እንዳንጋጠም ጽፎልናል። ከመካከላቸው የተለዩና የምትወጡ ሁኑ ብሏል። እኔ እቀበላችኋለሁ ብሏል ጌታ። ስለዚህ በጌታ ህብረት ውስጥ በረከቱን ለመካፈል ከዓለማዊነት ህይወትና ጥልፍልፎች ክርስቲያኖች ልንጠበቅ እንደሚገባ አንዱ የመጽሐፍ ምክር ነው። በሌላ ቦታ ላይ ደግሞ ከአይሁድ ሰፈር እንዲለዩ አስፈልጓቸዋል። በተለይ የአይሁድ ሰፈር ስንል ሃይማኖተኛውን ክፍል ደግሞ የሚወክል ነው። ዮሐንስ ምዕራፍ 9 ላይ የዕውሮቹን አይን ባበራ ጊዜ ይሄንን ያደረገል ሰው ኃጢአተኛ እንደሆነ እኛ እናውቃለን ብሎ ይሞግቱት ነበር። አይኑ የበራው ሰው ግን እኔ ስለምትሉ ሰው የማቀው ነገር ይሁን የለም ኃጢአተኛ ይሆን አላውቅም። እኔ ማቀው እግዚአብሔር እንዴት አድርጎ ነው ኃጢአተኛን የሚሰማው? እኔ ዕውር ነበር አሁን ያለው እግዚአብሔር ተጠቅሞበታልና ይህ ሰው መልካም እንደሆነ መሰክራለሁ። እናንተ ደቀ መዛሙርቱ መሆን ትፈልጋላችሁ እያለ ነበር ሲያወራ ያለው። ወላጆቹን ጠሩና ጠየቋቸው። ወላጆቹ እሱ ሙሉ ነው የእርሱን ጥያቄ ወደ እርሱ ወሰዱትኛ ምንም የምንለው የለም አሉ። ይሄንን ያሉት ግን ልጃቸው እንደሆነ አጥተው አይደለም፣ ክርስቶስ አይኑን እንዳበራ ረስተው አይደለም። ነገር ግን ኢየሱስ እርሱ ክርስቶስ ነው የሚል ሰው ካለ ከምኩራብ እንዲወጡ አይሁዶች ወስነው ነበር ይለናል። እውነት ነው። ይሄ ሰው መሰከረ ስለ ክርስቶስ። ስለዚህ ምዕራፍ 9 ዮሐንስ ቁጥር 35 ጋር ስንደርስ ወደ ውጪ እንዳወጡት ጌታ በሰማ ጊዜ ወደ እርሱ መጥቶ ተገናኘው። አይንህን ስላበራልህ ሰው አንተ ምን ትላለህ? ታውቀዋለህ? ታመልከዋለህ? ትፈልገዋለህ አለ።
እሱ ማን ነው አላየሁትም አለ። አሁን የሚያናግረን እርሱ ነኝ አለ። ወርቆ ሰገደለት። ወገኖቼ ሆይ አው የአይሁድ ምኩራብ ክርስቶስን የማይፈልገው ህብረት ልንለይ በጣም ያስፈልገናል። ስለዚህ አንዳንድ ሰዎች ቀደም ብሎ ከነበሩበት ሃይማኖታዊ ስፍራ ወጥተው ወደ እግዚአብሔር ፍጹም ህብረት ለመቀላቀል ይቸግራቸዋል። ግን የእግዚአብሔር ጸጋ በረከቱና ህይወቱ ያለው በእግዚአብሔር ፍጹም ህብረት በኬብሮን ነውና ወደ ኬብሮን ለመውጣት ወደዚህ ተራራ ለመሄድ እንደ ካሌብ ብርቱ ልንሆን ይገባናል ማለት ነው። ሌላው ከዚህ ህብረት አኳያ የተመከርነው ለጢሞቴዎስ እንደመከረው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ሐሳቡን እናገኘዋለን። እርግጥ ነው ቤተክርስቲያን ስትጀምር ስንዴዎች የተሰሩባት መልካም ማሳ ሆና ነው የምናገኛት። ነገር ግን በሂደት እየተበላሸች መጣች። አዎ ለጢሞቴዎስም ሲጽፍለት ምን አለ? በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎት ነበረ፣ ያ ቤት መልካም ቤት በነበረ ጊዜ። ነገር ግን ሁለተኛይቱን መልእክት ሲጽፍለት ምን ነበረ ያለው? አንተ ግን አለው በትልቅ ቤት ውስጥ የክብርና የውርደት ዕቃ አለ። ስለዚህ ራስን ከውርደት ዕቃ አንጻ አለው። የውርደት ዕቃ ቤቱን እየሞላው ሲመጣ ቤቱ ትልቅ ሆኖ እግዚአብሔር ያልፈለገው ዕቃ ሲከማችበት ምን አለው? አንተ ግን በንጹህ ልብ የጌታን ስም ከሚጠሩ ጋራ ህብረት አድርግ ብሎ መከረው። አያችሁ ለካ እኛም አንዱ የምናስተውለው ነገር ይሄ ነው። አው ከዓለማዊነት ህይወት መለየት በጣም ጥሩ ነው። ቀጥሎስ ከአይሁድ ደግሞ ሃይማኖታዊ ሰፈር መለየት በጣም አስፈላጊ ነው። ቀጥሎ ግን በምን መለየት ያስፈልገናል? ከአፍ አማኞች መለየት ያስፈልገናል። ክርስትናው እየወደቀ ሲሄድ ሰዎች የእግዚአብሔርን ነገር እየጣሉ ሲመጡ በእኛ ግን በህብረታችን ውስጥ ወገኖቼ ሆይ በንጹህ ልብ የጌታን ስም መጥራት በጣም አስፈላጊ መሆኑን ልናሰምርበት ይገባናል። ከዚሁ ጋር ተያይዞ ግን ምን ብሎ ይናገራል ዮሐንስ? አንደኛ መልእክቱ ምዕራፍ 1 ቁጥር 7 ላይ ማንም በጨለማ ቢመላለስ በብርሃን አለው ቢል ይዋሻል ብሎናል። ስለዚህ በግል ህይወታችን ሳይቀር ወገኖቼ ሆይ የኃጢአት ጉዳይ ቢኖር ልንፈርድበት ይገባል። ህይወታችንን ወገኖቼ ሆይ ለኃጢአታችን በፈሰሰው በታጠምንበት ክቡር በሆነው በክርስቶስ ደም እየነጻን ህሊናችንን ንጹህ እያደረግን ወደ እግዚአብሔር ህብረትና ማህበር ልንተጋ ይገባናል። ስለዚህ ፊልጵስዩስ 2 ላይ ጳውሎስ ሲጽፍላቸው ምን አለ? በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሐሳብ ይሁንላችሁ አላቸው። ለወገን ይጠቅማል በማለት በከንቱ ውዳሴ አንዳች እንኳን አታድርጉ አለ። አያችሁ በቅዱሳን ህብረት ውስጥ የተለያዩ ተጽዕኖዎችን ሰብረን እንኳን ብንመጣ የሚጠቅመንን የሚመችንን የሚመስለንን ሰው እየፈለግን ሌሎችን እየገፋን ደግሞ እንዳንሄድ ጳውሎስ ይህንን ስጋቱን ምክር አድርጎ ያቀርባል። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ ብሎ ለመጻፍ ችሏል። ስለዚህ ወገኖቼ ሆይ በዚህ ሁኔታ ህብረታችንን ስናደርግ እንዳንሰለች እንዳንደክም ደግሞ የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 10 ቁጥር 24 ላይ እንዲህ ይላል፣ መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉት ይላል። ይህ ለኛ በጣም ግሩም መልእክት ነው። ቀኑ እጅግ ቀርቧልና የዘመንም ፍጻሜ ደርሶብናልና ጌታ ሊመጣ በደጅ ነው። ይህ ከሆነ ታዲያ ከኛ ከህብረት አኳያ ምን ይጠበቃል ወገኖቼ ሆይ? ወደ አባት ወደ ልጁ ህብረት ገብተናል። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ተብሏል። አዎ በመንፈስ ቅዱስ ወደ ክርስቶስ አካል ተጨምረናል። ስለዚህ ምን መሆን አለበት? ኬብሮናችንን ልንጠብቅ፣ ያንን ተራራ ሁሌም እንደ ካሌብ ልንናፍቅ፣ ርስቴ ነው ብለን ልንይዘው ይገባል። አባቶች በዚያ ኖሩ። አባቶች አብርሃም፣ ይስሐቅ፣ ያዕቆብ እነ ርብቃ እዚያ ኬብሮን ተቀበሩ። ወገኖች ሆይ የኛ የትኛውም ህይወታችን እግዚአብሔር በቤተ ክርስቲያን በሰጠን ህብረት ውስጥ ነው። ለዚያ ትልቅ ቦታ እንሰጣለን። በዚያም ደግሞ ልንተጋ ይገባናል። ስናጠቃልል የጠቀስኩትን ጥቅስ ደግሜ አንብቤ እጨርሳለሁኝ። መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ ይህንን አብልጣችሁ አድርጉት ይላል። ውድ ተመልካቾቻችን በዚህ በተመለከትነው ነጥብ ውስጥ በህብረት ይተጉ ነበር የሚለውን ሐሳብ አንስተናል። እኛስ በህብረት እየተጋን ይሆን? እግዚአብሔር በሰጠን ከቅዱሳን ጋር ባለን በጉባኤ ህይወት ትጋታችን እንዴት ነው?
በዚያ እግዚአብሔር ብዙ ጸጋዎች አድርጓል። ስለዚህ እዛ ባለው ጸጋዎች ሁሉ አብረን እየተበረታታን በእኛ ባለው ጸጋ ሌላውን እየጠቀምን በሌሎች ጸጋ እኛ እየተጠቀምን እጅ ለእጅ ተያይዘን እየተጓዝን ያለነው ወይስ ጌታን በሚያሳዝን ሁኔታ ህብረትን ችላ ብለነው ይሆን? በዚህ የጌታ ቃል ትምህርት ውስጥ በህብረት ይተጉ ነበር ተብሎ የመጀመሪያ አማኞች እንደተጠቀሰ ሁሉ እኛም በህብረት እንድንተጋ የነሱ ምሳኔነት ገንዘብ እንድናደርግ ይገባናል። ጌታ ለሁላችንም ጸጋውን ያብዛለን። በሚቀጥለው ጊዜ እስክንገናኝ ድረስ ለሁላችሁም የጌታ ጸጋና ሰላም በእያላችሁበት ይብዛ። አሜን።